የሚገርም ነገር ልንገራችሁ። ይሄ ግድግዳ የኛ ቤት ኩሽና ነው። ይሄ ደግሞ በዓለም ላይ ካሉ ምርጥ ሬስቶራንት አንዱ ነው። ሀሳቡ አንድ ነው፣ ስሜቱ ግን ፈጽሞ የተለያየ ነው። አብዛኛው ሰው ይሄንን ሲያይ እንዲህ ይላል፣ ይህ ድህነት ነው፣ ኦር ያላለቀ ነው፣ ኦር ጥራቱ የወረደ ነው። ነገር ግን ልክ እንደዚህ አይነት ያልተለሰኑ ግድግዳዎች ሞማ በሚባል ዝነኛ ቦታ ሲታዩ ድንገት እንደ ትልቅ ቅንጦት ይቆጠራሉ። በእውነቱ የተቀየረ ነገር የለም። ጥሬ ዕቃው ያው ነው፣ ልክ እንደ ቀድሞ ያልተስተካከለ ነው። ልዩነቱ ግን የዲዛይን ዓላማ ኦር ዲዛይን ኢንቴንሽን የምንለው ነው። ኢትዮጵያ ውስጥ የምንሳሳተው እዚህ ጋር ነው። ቀድሞ ብዙ ነገሮች አሉ፣ ጥልቅ የሆኑ ውበቶች ኦር ሪች ቴክስቸር፣ ተፈጥሯዊ ግብአቶች እና ጥልቅ ባህል አለ። ግን እንደ ትልቅ ሀብት ከመጠቀም ይልቅ እንደ ችግር ነው የምናያቸው። ልዩነቱ የሚመጣው ከሶስት ነገሮች ነው፣ ቀለም፣ አቀማመጥ፣ መብራት። ቀለም ዝም ብሎ የተቀባ ቀለም ሳይሆን በጥንቃቄ የተመረጠ። አቀማመጥ ወይም ኮምፖዚሽን የምንለው ምንን እናሳይ፣ ምንን እንደብቅ፣ የትኛው ጎልቶ ይውጣ፣ የትኛው ላይ ፎከስ ይደረግ የሚለውን የምንመርጥበት ነው። መብራት ስንል ደግሞ ይህ ሁሉንም ነገር ይወስናል። መብራት ጥሬ ዕቃውን ውድ ወይም ርካሽ ሊያስመስለው ይችላል። ያልተስተካከለ ነገር ሁሉ ውብ ነው ማለት አይደለም። በእነዚህ ሁለት ነገሮች መካከል ትልቅ ልዩነት አለ። በቸልተኝነት የተሰራ ዲዛይን እና ኢንቴንሽናል ዲዛይን የምንለው በጣም ትልቅ ልዩነት አላቸው። የተቦረቦሩ ቤቶቻችን ሁሉ ውብ ናቸው ማለት ላይሆን ይችላል። አስበህበት ነው የሰራኸው ወይስ ሲፈርስብህ ነው ዲዛይን ነው ያልከው? እያንዳንዱ ቡርባሮ በዲዛይነር ዲዛይን መደረግ ከተቻለ እንደ ትልቅ አሴት ልንጠቀመው እንችላለን። እንደ ኢትዮጵያዊ ዲዛይነር ሳወራ ቅንጦት ከውጭ ማስመጣት አያስፈልገንም። ያለንን ነገር ዲዛይን ማድረግ ነው ያለብን። ስለዚህ ውበት የሚጀምረው ከሀሳብ ነው ማለት ነው። ቤታችሁ ምንም ይሁን ምንም ከኦራግ ጋር ማይቀየር ነገር የለም። ርብቃ እባላለሁ። I'm an architect and interior designer. Next time አሪፍ ነገር ይዤላችሁ እመጣለሁ። ሰብስክራይብ